ስንት ነው ሂሳብ? 600 ብር። ወት 400 ብር ይዛል። ብር ጎደለኝ። ነፍሴ እሺ አመሰግናለሁ። የማይሰለችኝ ይመስልሻል እንዴ? አንዳንዴ እንኳን ጥቃቅን ነገር አግኝኝ እንጂ። እኔም እኮ ልጅ አይደለም ቤት ውስጥ የተቀመጥኩት። አይመለከተኝም። በጣም ሰልችቶኛል። ምን ማለት ነው? እኔ ስታገባኝ እኮ የራሴ ስራ ነበረኝ። እንኳን ለራሴ ለእናቴ የምተርፍ ልጅ ነበርኩኝ። ከዛሬ ነገ ትጀምሪያለሽ እያልኩኝ በተስፋ ጠበቅኩኝ። አንቺ ግን ምንም ለውጥ የለሽም። ታሳዝናለክ። እኔ ቤት ውስጥ መቀመጤ እንድትንቀኝ አልነበረ። እኔስ ልጄን ባሪን ለመንከባከብ ልጃችንን በሰራተኛ እጅ እንዳታድግ ብዬ ነበር። አግዘኝ፣ ነጋችን ጥሩ ይሆናል። ይበቃናል። እዚህ ጋር ይበቃናል። አዎ ይበቃናል። እየቀለድክ ነው አባቴ። አይመለከተኝም። እኔም እንደ ጓደኞች አይነት ሰርታ የምትገባ ሚስት እፈልጋለሁ። እሄድልሃለሁ። ከሰው ሚስት ጋር በፍጹም እንዳታነጻጽረኝ። ነገ ልጅ አለኝ አባት ነኝ ብለህ ግን እንዳመጣ። እኔ ስርሚ ለቤተሰቤ በደህና ጊዜ አስተምረውኛል። ለራሴና ለልጄ መሆን አያቅተኝም። በፊትም ቢሆን አንገት መድፋቴ ለቤቴና ለትዳሬ ብዬ እንጂ ለራሴ አንሽ አይደለም። ቤቱ ይስፋክ። ካልቻልሽ ደግሞ በራሴ መንገድ አደርገዋለሁ። ምንድን ነው ያልሽው? ምን አልኩኝ? አዎ ይሄ ጽንስ አይወለድም። ማን ስለሆንሽ? ቆይ ምን ለመሆን እየሞከርሽ ነው? እንደዚህ የቀሽም ስራ ለመስራት የምትሞክሪው? አይገርምህም? አደርገዋለሁ። አሁን እየተፈታተንሽኝ ነው። ምን ልትመታኝም ያምራል? ቅሌታ ማራዳ። ምን? እኔ ነው እንደዚህ የምታናግሪኝ? አስመሳይ። መተወኑንማ ተክነህበታል። ደግሞ ካንተን ብሶ ትቆጣለህ እንዴ? አንቺ ይሁን ላይዙን ልቀቁኝ። ለምን ተነቃብኝ ነው? ልንገርህ አይደል? አንተ እኔን በሙሉ አይነህ የማየት እንኳን ድፍረት የለህም። የሚገርም ለውጥ ነው ባክሽ። እድሜ ለካዲው ባሌ፣ እድሜ ለስልክ። አንቺ የምን ስልክ? አይዞ አሁንም ሁሉንም ጉድህን አወጣኸው። በአንተ ቤትማ ኩኩል ውስጥ ተጫወት ለመቆየት ነበር ሐሳብህ። ሲያምር ይቅር ጊዜ ባየሽው የኔን መቼ ቀሎኛ። አባዬ ሁሌ እንደዚህ እየመጣ ብታጫውተኝ ደስ ይለኛል። እሺ እኔ ልጅ በደንብ አጫውትሻለሁ። ስራ ስለሚበዛብኝ ነው። እሺ አባዬ። ለምንድን ነው ግን ከማሚ ጋር የምትጣሉት? የኔ ቆንጆ እሱ የትልቅ ሰው ጉዳይ ነው። ደግሞ አልተጨቃጨቅንም፣ እየተቃለድን ነው። እሺ እኔ ግን ሁሌ ካንተ ጋር ስትገናኝ ስታለቅስ ነው ማያት። ሂጂ ግቢ፣ እመጣለሁ። የላዩ ባይረዳን እንዴት ነህ? ቆይ ምን እያረግሽ ነው? ምን አደረግኩ ደግሞ? ስልክ ላይ የላክሽው ነገር አለ? ግባና ያው። ለምን ትጠይቀኛለህ? የለም ማየት አልቻልኩም። መላከ ለመላክሽን ብቻ ነገሪ። አዎ ልኬልህ ነበር። ምንድን ነው የላክሽው? ወይም ቢያንስ ልጅ አትናፍቅህም? ልጅንማ በፈለኩ ጊዜ እየመጣሁ እያየኋት ነው። አሁን የጠየቅኩሽን መልሽልኝ። ልጅ አባቴ ናፈቀኛለች ስታስቸግረኝ እሱን እንኳን አይተህ ከመጣህ ብዬ መልእክት ልኬልህ ነበር። ቆይ አላየሁትም ለማለት ነው? ወይኔ አትደውይልኝ መልእክትም አትልኪልኝ አላልኩሽም ነበር? ያንተን የኔ ጉዳይ እንዳበቃለት አውቃለሁ። የልጅ ጉዳይ ስለሆነብኝ ነው። አንቺ ሁሌ ስህተት ብቻ ነሽ። ካንተ ጋር የነበርኩበትን ጊዜ ሁሌ ነው የምረግመው። ምን ነክቶኝ ነው ግን አብሬው እንኩት? በመጣው ቁጥር ሰብረኝ ከመሄድ አትቦዝንም። እመነኝ ትጸጸትበታለህ። እንደለመድሽ ከመነፋረቅ ውጭ ምንም አታበጭም። የራስሽ ጉዳይ። አባዬ ልትሄድ ነው? አዎ የኔ ልጅ ስመጣ ደግሞ የምትወጂውን ኬክ አልፈልግም። ምን አንተን ብቻ ነው የምፈልገው። እንደ በፊቱ ከኔና ከእናቴ ጋር እንድትሆን ብቻ ነው የምፈልገው። እሺ እኔ ቆንጆ። አባዬ በእናትህ ከኛ ጋር ሁን። እኔን አትወደኝም እናቴ ሳታሳዝንህ? ውይ የሥራ ስልክ ተደወለ። በቃ የኔ ቆንጆ ሌላ ጊዜ እመጣለሁ። እሺ እናት። አቤት። ይቅርታ ቻሽን አንድ ጊዜ ላውራሽ። ማንም ሰሚ የለው። አመሰግናለሁ። ይቅርታ ምን ነበር? ካላስቸገርኩሽ አሁን አብሮሽ የነበረው ሰው ማን እንደሆነ ማወቅ ትችላለህ? አስፈላጊ ነው? አዎ በጣም። ለድፍረቴ ግን ይቅርታ አድርጊልኝ። አንቺን ግን ማን ልበል? ግድ የለም ማንነቴ እነግርሻለሁ። ጥሩ። እሱ የልጅ አባት ነው። ለኔ ደግሞ የብዙ ዓመት የትዳር አጋሪ ነበር። ይቅርታ ችግር አለ? ሚልካ እባላለሁ። ባለቤቱ ነኝ። ምን? አንቺ ቀልደኛ ነሽ። እሱ ከኔ ከተለያየ በኋላ ትዳር ኖሮት አያውቅም። እኔም ከኔ በፊት ልጅም ሚስትም እንደነበረው አላውቅም። የመጀመሪያው እንደሆንኩ ነበር የነገረኝ። ይቅርታ ስምሽ ማን ነበር ያልሽኝ? ሚልካ እባላለሁ። በጣም ጥሩ። አሁን እኔ እና አንቺ ወዳጆች መሆን እንችላለን። በሚል
ምን እያረክሽ ነው? አባዬ ጋር መደወል ፈልጌ ነው። ስንቴ ልንገርሽ? አባትሽ ራሱ ካልመጣኛ እሱ ማግኘት አንችልም አልኩሽ እኮ። እኔም እንደ ጓደኞቼ ከአባዬ ጋር ትምህርት ቤት መሄድ ፈልጋለሁ። እኔ ምን አጎደልኩብሽ? ንገሪ። ማዬ ለምን ትቆጭኛለሽ? እኔ እኮ ስለናፈቀኝ ነው። ይኸውልሽ ልጄ፣ አንቺ ገና ልጅ ነሽ፣ ብዙ ነገር አልገባሽም። ግን አባትሽ ጋር መደወል አንችልም። ለምን ማዬ? እሱ አይፈልገንም እንዴ? አባትሽ አንቺን ይወድሻል። የነገርሽኝን ማመን አልቻልኩም። የደበቅኩውን ሚስጥር ባህሪን ሳይቀር የቀያየረው ጉዳይ ይሄ ነው። እንዴት ግን ቀድመሽ አልጠረጠርሽው? የሚያስጠረጥር ስህተት ሰርቶ አያውቅማ። አሁንም እኮ ገና አላመነም። ሚስቱ እንዴት አመነች? እሷን በሱ ጉዳይ ምርር ብሏታል። ከኔ ጋር ግንኙነት ሲጀምሩ እንደተፋቱና ችላ እንዳላት ያስታውቃል። እንዲህ እንደተጫወተብሽ አይቀርም። አንቺ ግን የሚሆን ሀሳብሽን ጠይ። ከፈጣሪ ጋር አትሟገጭ። ነገርኩ እኮ ይሄን ጽንስ አልፈልገውም። ለሱ ትክክለኛ ቅጣት ወይ ብቻ ነው። አትሳሳች። እሱን ለመበቀል ብለሽ የአንቺን በረከት እያጣሽ ነው። በዚህ ሰዓት እኔን ሊያጽናና የሚችል ምንም ቃል የለም። እንዳታስቆመኝ። አትሄጂም። አሻፈሬ ብለሽ እሄዳለሁ ካልሽ ግን እዮብ የሚባል ሰው በቤትሽ እንዳልተፈጠረ አድርገሽ ቁጠሪ። ሄሎ ይልዳና፣ ምን ነው? በሰላም ነው? አዎ እችላለሁ። እሺ